ዛሬ ቤተ ክርስቲያን በሐሰተኞች ነቢያት እየተፈተነች ነው። ከመስመር የወጣ ነገር፣ ከቃሉ የወጣ ነገር፣ ሰምተን የማናውቀው ነገር ከቀን ወደ ቀን እየተጨመረልን ነው። ነብይ ነኝ የምትለዋል። እኔ ጀነራል አሰምብሊ ጠራው። ሐዋርያ የሚለውን ስም አንሱልኝ ስለ ጌታ ብላችሁ አልፈልገው። ከእንግዲህ ወዲህ ፓስተር ብላችሁ መጣት ትችላላችሁ። መለስ ሲል ጋሽ ዳንኤል ማለት ትችላላችሁ። ከዛ ያለፈ ነገር የለኝም፣ አንሱልኝ። ይኸው ግልጽ ልንገራችሁ፣ ሐዋርያ ዳንኤል ሲሉ ክብድ ይሉኛል። ክብድ ምን ቀን ነው እዚህ ውስጥ የገባሁት? ምን ቀን ነው? ያለታ ከብዶት ያየው ሰው ዶክተር ቤተ ፊቱ ላይ በደንብ አየሁበት። ያለታ ምን ነው ቀደም ብዬ ባማከርኩት ነበር። አልፈልገውም። ምክንያቱም ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው አግኝተሃቸዋል። ይህን እወድልሃለሁ። ከእንግዲህ ወዲህ ሐዋርያት ቢነሱ በጌታ የተቀቡ ክብሩን የለበሱ ሕይወታቸው የሚመሰክር ሬድ ካርፔት አንጥፍልኝ የማይሉ ለምን? በጣም ጥሩ ጊዜ ላይ አይደለም ያለ ነው። አልፈን ሄደናል፣ ስተናል። እዚህ ለእናንተ ቀላል ነው። ኢትዮጵያ ውስጥ ያለው ቻሌንጅ በሌላ ቤተ እምነቶች መሳቂያ ሆነናል፣ ለውርደት ሆነናል። አትክደው ነገር ቪዲዮውን ያሳይሃል። ይሄው እኔ በአምስት ኦፊስ አምናለሁ፣ ግን አሰጣጡ ለነማን መሆን እንደሚገባው ወገኖቹ የሚወስን አባቶች ናቸው። ባይሰጥም ባይባልም ደግሞ ስራው ይመሰክራል፣ ስራው ይናገራል። እግዚአብሔር የተመሰገነ ነው። አዎ ዛሬ እኮ ምን ላይ ደረስን መሰላችሁ? አንድ ሰው አንድ ቤተ ክርስቲያን ሄደ። እውነተኛ ነገር ነው የምነግራችሁ። ወጣት ፓስተር ነው፣ ብልጭልጭ ሱት ነው የለበሰው። ይሄው አለ ለጉባኤው፣ ከኢየሱስ ጋር መንግሥተ ሰማያት ሄጄ ፎቶግራፍ ተነስቼ መጣሁ አለ። ጉባኤው ይዘላል አለ። በቃ ውይ አለ። በቃ ምን ነው እኔም በተነሳው ይላል። አሁን እኛ የሚያስፈልጉን ነቢያት ስልክ ቁጥር የሚናገሩ አይደለም። ኖ የቤቴን መጋረጃ ቀለም የሚነግረኝ አይደለም። አሁን ያሉ ነቢያቶች የእግዚአብሔርን ሰማያዊ ሐሳብ ተረድተው ወደ ምድር አምጥተው የሚያሳዩን ናቸው። ክብር ለእግዚአብሔር ይሁን። እግዚአብሔር በዚህ ቅባት ይቀባችሁ።